ስሜ ኤልዳና ይባላል። የመጣሁት ከወለንጭቲ ነው እና በጣም በአይን መምሰቃይ ነበር። ለ10 አመት ያህል በጣም ታመም ነበርና በስተመጨረሻ ከለለኝ እና ደምና መግል በጣም ይፈሰኝ ነበር እና በዛ ሰዓት ቤተሰቤ በጣም ተስፋ ቆርጦ በጣም በቃ ጥሩ ነው የሚባል የግል ሐኪም ቤት በሙሉ ሄጃለሁ እና በዋነኝነት የሚከታተለኝ ደግሞ የግል ዶክተር ተገኔ ነበር። ዶክተር ተገኔ ይባላልና እሱም በጣም ተስፋ ቆረጠ። አይኔ መርፌ ይወጋ ነበር። ሁሌ በየ6 ወሩ መርፌ ይወጋለሁ። ከዛም በቃ በስተመጨረሻ ከለለኝ። ሰው እየረዳኝ ሆነ የምሄደው እና ትምህርቴንም መማር አልቻልኩም። በጣም ብዙ ስቃይ ነበረው። ቤተሰቤም ተስፋ ቆረጠ በኔ እና ብዙ ራሴንም ለማጥፋት ተደብቄ ራሴን ለማጥፋት ሁሉ ሞከርኩኝ እና አምላኬ በቃ ለምን ፈጠርከኝ ብዬ በጣም እስኪሰማኝ ድረስ ከጓደኛ በታች ሆኜ ሁሉም ሻሽቶኝ በጣም ተሰቃይቼ ነበር። ዛሬ ቆማለሁ ብዬ አላሰብኩም፣ አላመንኩም መዳኔን ሁሉ ማለት ነው። እና ሰው አባቴን መራው፣ እዛው ትድናለች ተባለ። እኔም አባቴም አናቆም ይሄን አካባቢና ሁለታችንም አንድ አይነት ህልም አየን። ይሄን ቦታ አየነው። በመጣው በ7 ቀኔ ነው አጋንንት ተጋልጦልኝ የሰው እጅ እንደሆነ ተናግሮ ወዲያው ዳንኩኝ። ምንም የሚፈስም ነገር አልነበረም ካይኔ። በጣም ደህና ሆንኩ እና በቃ ዳንኩኝ እና ድኜ ሄድኩኝ ተመልሼ ዶክተር ተገኔ ጋር ማለት ነው። በቃ ሁሉም ታሪኬ በሙሉ የተቀየረው እዚህ ነው እና ዶክተር ተገኔ ጋር ሄድኩኝ ተመልሼ። ሲያይኝ በጣም ኖርማል ነኝ እና ያኔ ያከሙኝ ተስፋ ያስቆረጡኝ ዶክተሮች ጋር እዛው የምታከምባቸው የዞርኩባቸው ሐኪም ቤት ሁሉም ጋር ሄድኩኝ። ሲሄድ ምንድነው ያዳነሽ? ምን ነበር ስታረጊ ነበረው አሉኝ።